ይህ ኪታብ ሰሪዱል ሙተቂን ወነሲሐቱል ኢኽዋን በመባል የሚታወቀው በታላቅ ወልይነታቸው የሚታወቁት ፈዲለቱ ሸይኽ አሰይድ ኢድሪስ ኢብኑ ኑሬ አብዬ ሰይዲ እየተባሉ የሚታወቁ ታላቅ ወልይ ያዘጋጁት ነው። በዚህ ኪታባቸው አላህ ስብሓነሁ ወተዓላን ከፍጡራን ባህሪያት ሲያጠራሩ ምን ይላሉ? ኸልቁንም መኽለፉ የተበተ ነው፣ ፍጡራንን አለመምሰሉ ማለት ነው። እሱም ኸልቅ አይመስል አምሳያም የለው፣ አይን ተሚያየው ሁሉ ተቀልብም ኸጠር በልብ ውል ከሚለውም ነገር ማለት ነው። አንዱንም አይመስል ጌታችን ገፉር፣ ተስድስቱ ጅሃት ባንዱም አይመሰል ጌታችን መውላና፣ አንድ ነው ግኝ ነው በልና ተጥናና፣ በላይ ነው በስተታች በኋላ ነው በፊት በግራ ነው በቀኝ ብለህ አትበልና፣ መጀመሪያም የለው መጨረሻም የለው ጥፋት የሌለበት ዳኢም ዘውታሪ ነው። ተመልከቱ፣ አላህን ሱብሓነሁ ወተዓላ ስድስቱ አቅጣጫዎች አያዋስኑትም እያሉ እየተናገሩ ነው። ይቀጥሉና ምን ይላሉ? በፊዕሉ በቁድራው አይተህ ተደነቅ፣ ምን ይመስል የት ነው ብለህ አትጠይቅ። አላህ የፈጠራቸውን ፍጥረታት እየተመለከትክ እያስተነተንክ የአላህን ቻይነት ተደነቅበት አስተንትንበት እንጂ ምን ይመስል የት ነው ብለህ አትጠይቅ። አላህ ሱብሓነሁ ወተዓላ የት የሚባለውን ወይም ቦታን የፈጠረ ጌታ የት ወይም ቦታ የሚባል ነገር እንደማያስፈልገው ምን ይመስል የት ነው ብለህ አትጠይቅ በማለት ገለጹ። እንዴት ይመሰላል አላህ በመክሉቅ? የሙላው ጌታ ነው የሙላው ኻሊቅ እያሉ እንግዲህ በአማርኛ በሚገባን ቋንቋ ተውሂዱን ፍትፍት አድርገው አስተላልፈውልን እናገኛለን። ውድ ወንድሞችና እህቶቼ፣ ይህ ታላቅ ወልይ ካለፉና ከሞቱ ያን ያክል ብዙ ዘመናት ያስቆጠሩ አይደሉም። ይህ ነገር የሚያስረዳን ውድ ወንድሞችና እህቶቼ፣ የእነዚህ የሙሸቢሃዎቹ አላህን ከፍጡራን ጋር የሚያመሳስሉት ሰዎች እምነት መሰራጨት የጀመረው ሀገራችን መበከል የጀመረው ከቅርብ ጊዜ ወዲህ መሆኑን ነው። አላህ ሱብሓነሁ ወተዓላ በነዛ በታላላቆቹ እምነት ላይ ጸንተው ከሚሞቱ ያድርገን። ባረከላሁ ፊኩም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።